ግራ እየገቡን እንዳንደርስበት ጉዳዩን ደረስንበት። ለምን አትልኪልኝም? ቁጭ ብለሻል እኮ አፍጥጠሽ የመዳሟን ስራ ያስገባሻትን የሴትዮዋን ቁጥር ላኪልኝ። እሺ ሳራ ቪዲዮሽን አብሪና ንገሪኝ ኢጃዛ ቤት የት እንዳለች። ይሄው እሷ ሻርጃ ናት ትላለች። ግራ ገባን። ሂዊ ማርያምን ድምጿን ሰምቻለሁ እሷ ቤት ኮኪ ቤት ነው ያለችው አለች። ከዛ እናት ማርያምን ስላለች ሂዊ በቃ እዚህ ናት ደረስንበት ተመስገን ስንል ሂዊ ብሪጅስቶን እየሄደች ነበር መንገድ ላይ። አሁን ብሪጅስቶን እንዳትሄድ ደግሞ በዚህ ጋር ደግሞ ሻርጃ ናት ተባለ። ሻርጃ ናት ተብሎ ደግሞ በዚህ ጋር እሷ ደግሞ ዱባይ ስራ አስገብቻታለሁ ትላለች። እንዴ አቡ መፍትሄው ግን እኔ መፍትሄ ብዬ የምወስደው ኩኪ ጋር እንሂድናኛ ኩኪን በእኛ መኪና ይዘናት ሴትዮዋ ጋር እንሄዳለን። ያላ ሌትስ ጎ ሂድ አሁን ንዳ ወደ ኩኪ ጋር እያያችሁ እኛ ኩኪ ጋር እንሄዳለን። ኩኪ በር ወጥሽ ትጠብቂናለሽ። ከኛ ጋር ሴትዮዋ ጋር ትሄዳለች። ታናምንም በቃ ያለች ልጅቷ የት እንዳለች ኮኪ ዛሬ ታቀርቢያታለሽ። መስኪን አታቀርቢያት። ምን ብቻ ነገርኝ ታቀርቢያታለሽ። አቀርባታለሁ በቃ ታቀርቢያት ኩን እንጠብቃለን። ታይዘን እናነጋታለን እንጂ መስኪን ሳና እንፋታምኛ በሱ ነው እኮ ያልኳችሁ። መጀመሪያ ኮኪ አንቺ ሀቅ ካለሽ ሳራ ሀቅ አላት ብለዋል። ዝም ብለሽ አዳምጪ እሺ ማማ። በቃ ኩኪ ማለት ጥሩ ልጅ ነች፣ ግልጽ ነው የምትናገረው ተብሏል። አድርሳለች። እኛም ተቀብለን ይኸው ቀኑን ሙሉ ቀኑን ውለን አድረን ያለ ነው። አንቺ ያለሽበትን ሳናቅ ካለሽበት ሳናወጣሽ አንለያይም ብለን እና ከዛ በኋላ ታልቅሽ እሺ። በቃ በኋላ ወይ ታገኛችኋላችሁ ወይ ላይቭ ላይ ትገባላችሁ በቲክቶክ። የመጀመሪያው ጥያቄ እጅሽን ምንድነው የቆረጠሽ? ማን ነው የቆረጠሽ እጅሽን? ሳራ አይቼዋለሁ። እጅሽ እንደዚህ የተቆረጠ ደሙ እንዳለ ማን ነው የቆረጠሽ? ሴትዮዋ ናት። ሴትዮዋ ማዳሟ። የትኛዋ? ሁለተኛው ቤት? አንደኛው ቤት? የትኛው ቤት? አይደለም ኮኪ ያስገባችው ቤት። የወጣሽበት ቤት አንደኛው። ኦኬ እሺ፣ እሱ ኮኪ ያስገባችሽ ቤት። እሺ ሂዊ ስንት ቤቶች ነው ያስገባችሽ ካመጣችሽ በኋላ? ሁለት ቤት። ኦኬ የመጀመሪያው ቤት ለምንድን ነው የወጣሽው? ይሄው አይኔም ማብጧል፣ እግሬም ማብጧል። እኔ ሁሉም ፎቶ አለኝ። አይንሽ ታሽጎ ሁላ ፎቶ አለኝ። የመጀመሪያው ቤት የሴትዮዋ ልጅ ደብድባሽ እግርሽን አሳብጣሽ አይንሽን አሳብጣሽ ነው የወጣሽው። እሺ ጥሩ። ሁለተኛው ቤትስ? ሁለተኛው ቤት ቆንቃ አታውቅም ብሎ ሰውየው ነው። ኦኬ እሱ ሂዊም እንደዛ ነው ያለችው። በጣም ጥሩ። እሺ የመጀመሪያው ቤት ስንት ወር ነው የሰራሽው? 2 ወር። የሁለት ወር ደሞዝሽ ተከፈለሽ? የአንድ ወር 1000 ብር ሰጥታለሽ። የሁለት ወር ደግሞ 800 ብር ነው የሰጠችው። 1800 ተቀበልሽ። የት አደረግሽው ይሄን 1800? 1000 ብሩን ልክ ያለው ወደ ኢትዮጵያ ወይ ልጅ እኮ ነው የቀጠረችው። እሺ ሌሎቻችሁ ዝም በሉ እንዲሰማን ፕሊዝ። 1800 ተከፈለሽ የሁለት ወር ደሞዝ። 1000ን ኢትዮጵያ ላክሽውና 800 ነው ታደረግሽ። ኖ አንዴ የፖሊስ ማስራ ቆይ አንዴ የፖሊስ ምንም ይኖር ምንም እኔን ትጠይቀኝ ሴትዮዋ። ኦኬ ትክሰሰኝ። ምንድነው ዋንታ አይደለም እኔን ትክሰሰኝ። የፖሊስ የሼኹን ቤት ይሁን ኦኬ እኔ ነኝ ያልኩት። አታስፈራራኝ። እኔን አንተ ኮመን ድራማ የሚፈጥሩት ታያቸው። አንቺ እንትን እያልክ ታወራለህ እንዴ? ደግሞ ትክሰሰኝ ሴትዮዋን ክሰሻት በላት። አይዴን አሳይቻታለሁ። ኦኬ ከፈለገች የምትፈልገውን ከሴትዮዋ ጋር በሰላም ነው የተለያየ ነው። የልጅቷን ደሞዝ ለመብላት ምንም አይነት ድራማ አያስፈልግም። እዚህ የልጅቷን 15 ቀን ደሞዝ እንዳንቀበል ሴትዮዋ ትከሳለች ብለን እንድንፈራ ምንም አይነት ድራማ አያስፈልግም። አታውሪያቸው በእናትሽ መሲ። እኔ ልጅቷን ልጠይቃት። አታውሪያቸው፣ ስልክሽን ዝጊባቸው። ከነሱ ጋር ታውሪ መሲ። እዚህ ድራማ እኛ የደላላ የሌባ ድራማ ምናምን እኔ በደንብ ነው የሚገባኝ። የልጅቷን ደሞዝ ለመብላት ኧረ ሴትዮዋን ፈርተን ትከሳለች ብለን እንዳንሄድ ታስይዛታለች ብለን ደሞዟን እንዳንጠይቅ ደላላ ሁላ እንዳናስለቅምሽ ህገወጥ ስራ ነው እየሰራሽ ያለሽ ጨብላቃ እንትን ውዴ። እሺ የመጀመሪያው ቤት የተከፈለሽን 1800 ድርሃም 1000 ለቤተሰቦችሽ ልከሽ 800 ድርሃም ነው የታረክሽው። እዛ ቤት አለቀ 800 ብር። እሺ ሁለተኛው ቤት ስንት ጊዜ ነው የሰራሽው? አንድ 26 ቀን። 26 ቀን ስንት ተከፈለሽ? 26 ቀን 1200 ብላለች። ሂዊም 600 ብር ነው የሰጠችው ሴትዮ። ለሂዊም ነው ያለው። አዎ ሂዊም ብላለች 600 ነው የሰጠ። ለምን ቆረጡብሽ?
እሱ ምን እንጃ ለሷም ነገር ያለው ኦኬ እሱን ይሁን እንጠይቃታለን አንቺ ቋንቋ ስለማታውቂ እሺ ከኢትዮጵያ ስትመጪ 150,000 ነው የከፈልኩት ብለሻል ታዲያ አንድ ሰው 150,000 ብር ከፍሎ መጥቶ እንደገና ኢጃዛ ቤት ተቀምጦ ለምን የቤት ኪራይ ይከፍላል አንድ ሰው 150,000 ከፍሎ ከመጣ ወይ ፍሪ ቪዛ መሆን አለበት ወይ እኔ እንግዲህ ኮንትራት የዚህ ዘመን ከሆነ አላውቅም እኔ በድሮ ዘመን ስለመጣው ኮንትራት ከሆነ ኮንትራት ይከፍላል አንቺ ኢትዮጵያ 150,000 ከፍለሽ ቤተሰቦችሽ ከብት ሽጠው 150,000 ከፍለሽ መጥተሽ እዚህ ደግሞ ድጋሚ ኢጃዛ ቤት ቁጭ ብለሽ 800 ድርሃም የምታቃጥዩ ለምንድን ነው ይዊናት አይደል ያመጣች ለምን ቤቷ አልተቀመጥሽም ለምን የቤት ኪራይ ትከፍያለሽ ኢጃዛ ቤት ሄደሽ የምግብም የምንም እኔ ነኝ ለምን የመጀመሪያ ስለሆነ ስለማታቂ ለምን አትጠይቂም ያመጣሽ አካል እኮ ነው